የአማራ ፋኖ ብሔራዊ ኃይል አፉቢያ ሰሜን አማራ ቀጠና በላይ ዘለቀ እዝ 4ኛ ደረጃ አዝማች ኮር በ5 ክፍለ ጦሮች ከተመሰረተ ጊዜ አንስቶ በታላቅ ተጋድሎ ጎዳና ይገኛል። ፋሽስቱ ወረራውን የብልጽግና አገዛዝ በአማራ ህዝብ ላይ እያደረሰ ያለውን ሁሉ አዋቀር ግፍና በሌሎችም ብሔር ብሔረሰቦች ላይ ኢኮኖሚያዊ፣ ማህበረሰባዊና ፖለቲካዊ ኪሳራ እያደረሰ ይገኛል። በአማራ ህዝብ ላይ ዘርን መሰረት ያደረገው ጭፍጨፋ የአማራ ህዝብ እንዲህዝብ በሰላማዊ መንገድ ጭፍጨፋ እንዲቆም ቢጠይቅም አገዛዙ ጭፍጨፋውን አጠናክሮ እንደቀጠለ ሲሆን ጥያቄው ደግሞ በአፈሙዝ ምላሽ ሰጥተዋል። ሁሉም የሰላማዊ መንገድ አማራጮች በአገዛዝ መዝገብታቸውን ያየው ፋኖ ዱር ቤት በማለት ጭፍጨፋዎችን በመጡበት አግባብ እያስተናገደ ይገኛል። የአፉቢያ እና የራጅ በተገኙበት ለኩርና ለክፍለ ጦሮች አመራሮች ከጥቅምት 22ኛ ወር 2018 እስከ ህዳር 13ኛ ወር 2018 ለተከታታይ 23 ቀናት ሲሰጥ የቆየው አጫጭር ተቋማዊ ስልጠናዎች በማለትም ወታደራዊና ፖለቲካዊ ስልጠናዎች የወሰዱትን ሲሆን እንዲሁም ከዚህ በፊት በነበሩ የትግል ጉዟቸው የነበሩትን ጠንካራና ተጋድሎቻቸውን በመገምገም ከዚህ በተጨማሪም ከሌሎች ኢትዮጵያውያን ከአፍሪካና ከዓለም አቀፍ ሀገራት ጋር የሰራውን ዲፕሎማዊና በመገምገምና በቀጣይ ለምናደርጋቸው ጉዟቸው አቅጣጫ በመስጠት ባለ 9 ነጥብ የአቋም በመግለጫ በማውጣት መድረኩን ተጠናቋል። የኮርና የክፍለ ጦር አመራሮች በአፉቢያ እና በእዝ ከፍተኛ አመራሮች የተሰጡትን ጥቆማ ግዴታዎች ለፈጸሙና ድርጊታቸውን አፉቢያ ለመጠበቅ በሙሉ ዝግጁ ላይ እንገኛለን። አጠናክረንም እንቀጥላለን። ከፍተኛ አመራሮች በተከታታይ ሲሰጡ የሰነበቱት ስልጠናዎች እስከ ብርጌድ አመራሮች፣ ሻለቃ አመራሮችና አባላት በማድረስ አንዳንድ አይነት አመለካከት ግንዛቤና እውቀት እንዲኖረው እናደርጋለን። ፋሽስቱ ወረራ ዘራፊው የብልጽግና አገዛዝ በአማራ ህዝብ ላይ እያደረሰ ያለውን መዋቅራዊ የዘር ማጽዳት ዘመቻ ከህዝባችን ጋር በመሆን እኛ ፋኖች እንመክታለን። ደመኛ በጠላታችን ፋኖ ጉዳይ ነው፣ ፋኖ ዘራፊ ነው፣ ሌሎችም ብሔር ብሔረሰቦች ገፊ ነው፣ የድሮ ስርዓት ናፋቂ ነው እያለ የሚሰራው ተረክ የሐሰት ትርክ ሲሆን በአማራ ህዝብ ላይ የጀመረው ሁሉ አቃፊ ወረራ ጠላት መዋቅር ውስጥ ያላችሁን የበደላችሁትን ህዝብ ለመካስ ፋኖን ተቀላቅላችሁ እንድትታገሉ ጥሪ እናስተላልፋለን። በመጪውና በሀገር ውስጥ ለምትኖሩ ኢትዮጵያውያን የትግላችን ደጋፊዎች በሙሉ የፋኖ ትግል በአጭር ጊዜ ይቋጭ ዘንድ በፋይናንስ ዲፕሎማሲና በእውቀት ሽግግር እንድታግዙ ጥሪ እናስተላልፋለን። ለሚዲያ ባለሙያዎች፣ ጋዜጠኞች፣ ምሁራኖች፣ ንቁ ለሚዲያ ታጣቂዎች በሙሉ በአማራ ህዝብ ላይ የደረሰውን መዋቅርና ሰብአዊ፣ ቁሳዊና ስነ ልቦናዊ ጉዳት ለዓለም አቀፍ ማህበረሰብ በአንድነት ሆናችሁ እንድታሳውቁ ስንል ጥሪ እናስተላልፋለን። ከወረራው፣ ከጨፍጨፋው፣ ከዘራፊው የብልጽግና አገዛዝ የጸጥታ መዋቅርና የፖለቲካዊ ክንፈ ጋር ቀጥተኛ አውራ መንገዶች ህዝባችንን የምትዘርፉ፣ የምታግቱ፣ የምትገልድሉ በውስጣችሁ ያላችሁ እንዲሁም አፍንግጭ የሚል የዳቦ ስም ያላችሁ የመዋቅራችን የመረጃ ክፍል በማካሄድ ጥናት አረጋግጠና በትልቅ ከተሞች ማለትም በባህር ዳር፣ በጎንደር ከተማ ሳይቀር ከአገዛዙ ጋር ተናባችሁ የእገታ የግድያ ወንጀል እንደምትፈጽም ተደርሶባቸዋል። ይህንም የምትደርጉ አካሎች ከፋሽስቱ አገዛዝ በላይ ጠላት መሆናችሁ በማንም ከድርጊታችሁ በመታከት የተጋገመ እርምጃ እንወስዳለን ብለዋል።